አንድ ንጉስ ነበር በዛ ዘመን ውስጥ ሙስሊም ላይ እንደተዘገበው ያ ንጉስ እኔ ጌታ ነኝ አምልኩኝ ይል ነበር ለዚህ ጌትነቱም ሽፋን የሚጠቀመው አንድ ጠንቋይ ነበረው ይህ ጠንቋይ ድግምት ይነግረዋል ድግምትም ይሰራለታል እሱም ጌታ ነኝ ለሚለው ፉከራው እነዚህን ብልጣ ብልጥነት ይጠቀም ነበር ታዲያ አንዴ ይህ ጠንቋይ አረጀበት ዕውቀቱ ሊሰወር ሆነ ከሱ ወደ ንጉሱ ላከበት እኔ አጀሌ ደርሷል እድሜ ቀርቧል እኔ ሳልሞት የኔን ዕውቀት የሚረከብ በጣም ብስል አክቲቭ የሆነ ልጅ ላክልኝ ላስተምረዋል ንጉሱም ከከተማይቱ አስፈልጎ አንድን ወጣት ላከለት ልጅ ግር ነው የታዳጊ ወጣት እዚህ ጠንቋይ የሄደ ጥንቁልናን መማር ጀመረ ሲሕር መማር ጀመረ ከሱ መማር ቀጠለ እየሳበው መጣ ዕውቀቱ ድንገት ከቤቱ ወጥቶ ወደ ደጋሚው ሲሄድ ሰው ማዓ ራሳቸውን የአምልኮ ቤት ውስጥ የሚያስቀምጡ አንድ ራሂብ ባህታው ያገኝ ከሱም ጠጋለና ዕውቀትን ሰማ ስለ ተውሂድ ነገረ ማንን ነው የምትገዛለው እኔማ የምገዛው ያንተንም የኔንም የዓለማቱን ጌታ ነው ከንጉሱ ውጭ ጌታ አለ እንዴ አለው አዎና አዋት ከሱ ተውሂድ ተምሮ ወደ ሳሂሩ ይሄድና ዕውቀትን ይቀስማል ሲመለስም ይማራል በዚህ መሃል ልጁ ውዝግብ ውስጥ ገባ ግን የዚህ የባህታዊው ትምህርት ወዶታል ስለ ተውሂድ ስለ ዓለም ስለ አርህማን ነው የሚነግረው አንዴ ከትምህርት ወጥቶ ሲመለስ መንገዱን የዘጋ እንስሳ ቆሟል ህዝብ ማለፍ አልቻለም ትልቅ አውሬ ቆሟል ጠጠር አነሳና እውነትን ገለጠ አላህ ሆይ አለ የዚህ የባህታዊው መንገድ አንተ ዘንድ ከደጋሚው በላይ የተወደደ ከሆነ በዚች ጠጠር ይህን እንስሳ ግደለዋል ጠጠሩንም ወረወረ አላህም በእጁ ከራማን ፈጠረ ያንሰሳ ሞተ ተቀልል ብሎ ወደ ራሂቡ ተመለሰ መጣና ማለው ለባህታዊው ዛሬ እኮ እንዲ ተከሰተ ምን ተከሰተ አንድ እንስሳ አግኝቼ በጠጠር መታውት ሞተ ያኔ ንሸኽ ምን አሉት ልጄ ሆይ ዛሬ አንተ ከኔ በላይ ደረጃ ከፍ ብሏል የከራማ ባለቤቱና እንደ አይነት ደረጃ ተሰጥቶ ሳትፈተን አትቀር فحسبتم انما خلقناكم عبثا وانكم الينا لا ترجعون ሙከራል ተፈተን አላህ አሉት ግን አሉት ልብ በሉ ስትፈተን ወደኔ እንዳታመላክታቸው ሲገርፉ ሲቆነጥጡ እገሌን ያስተማረኝ እንዳትላል ይሄ ልጅ ያገሩን ህዝብ ማዳን ጀመረ አይነ ስውራኖቹም ዱዓ አድርጎ አይናቸው ሊከፍተዋል የታመሙት ይመጣሉ ያድናቸዋል ከራማ በእጁ አላህ ፈጸም ታዲያ አንዴ ንጉሱ ጋር የሚቀመጥ አንድ ሚኒስትር ነበር አይኑ በሂደት ጠፍቷል ይሄ ልጅ እንደሚያድን ሰማና ወደ ልጁ መጣ ወርቅ ብሩን ይዞ ፊቱ ላይ ዘረገፈውና አንተ ሰው ሆይ እዚህ ጋር የምታየው ንብረት ያንተ ነው አይኔን ካዳንከኛል ይሄ ወጣት ተውሂድ ይቀራ አንተ ሰው ሆይ እኔ ማዳን አልችልም የሚያድነው አላህ ብቻ በአላህ መን ዱዓ ላድርግልህ አላህ ያድናል ተውሂድን ተቀበለ ሸሃዳን ያዘ ልጁ ዱዓ አደረገለት አላህ አይኑን ከፈተ አይኑ በርቶ ወደ ንጉሱ ሄደ አብሮት ቁጭ አለ ሲያየው አይኑ ተከፍቷል ምን ነው አይን በራ እንዴ እንዴት አለ አይኔንማ ጌታ ያበራው አለ ማለት እኔ ነው እንዴ አለ አያችሁት የደረሰበት غرور እኔም ማለት ነው አለ ላ በል ረቢ ወረቡክ ወረቡና አላህ ያንተም የኔም የሁላችንም ጌታ አላህ አለ ተበሳጨ ንጉሱ እሱ ነው እንደ ጌታ የሚመለከው ህዝብ የሚሰግድለት ህዝብ የሚያስገብር የታፈረ የተፈራ ንጉስ ነው ተበሳጨ ገረፈው ቀጣው ማን እንዳዳነ ንገረኛለሁ ዱላ ሲበዛበት ወደ ልጁ አመላከተ ልጁ ተይዞ መጣ ንጉሱ ሲያየው ደነገጠ አንተ ልጅ ሆይ ሲሕር እንድትማር ድግምት ብንልክ ህዝብ ማዳን ጀምራሃል እንዴ የት ላይ ደረስክ አለው እኔ አላድንም አለው የሚያድነው የኔም ያንተም ጌታ አላህ ነው አለ ልጁን አሰቃይ ዱላ ሲበዛበት ማን እንዳስተማረው ተናገረ
ያ ሼኽ ከቤታቸው ተይዘው መጡ።